ሰላም አድማጭ ተመልካቾቻችን የዕለቱ ያሳሽ መረጃዎችን እናቀርብላችኋለን። ለዕለቱ ከያዝናቸው መረጃዎች መካከል የቀድሞ የህወሓት ተዋጊ በጠቅላይ ሚኒስትር አብይ መሾማቸውን ነግራችኋለን። በሌላ ዜና ባጃጆችና ሞተር ሳይክል ወደ ሀገር ውስጥ እንዳይገቡ ተወስኗል። አንጋፋው የሮሃ ባንድ ሙዚቀኛ በቤቱ ሞቶ መገኘቱ ተሰምቷል። ኢትዮጵያ በአህዮች ብዛት ዓለምን እየመራች ነው ተብሏል። ወደ እስያ ስንጓዝ ደግሞ ቻይና ኪሎአችሁ ከ50 በታች የሆናችሁ ዜጎች ወደ ውጪ እንዳትወጡ ስትል አሳስባለች። በቅድሚያ የቀድሞ የህወሓት ተዋጊ እና የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደያ ገብረ ህይወት ተሾሙ። ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው እንዳስታወቁት ፕሮፌሰር ክንደያ ገብረ ህይወትን ሾመዋል። በዚህም መሰረት ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ፕሮፌሰር ክንደያ ገብረ ህይወት የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ሆነው ተሾመዋል። ፕሮፌሰሩ በትግራይ ጦርነት ትልቅ ሚና የነበራቸው አዋጊ እና የዲፕሎማሲ ሰው መሆናቸው ይታወቃል። ወደ ቀጣይ መረጃ ስናልፍ በነዳጅ የሚሰሩ ባጃጆችና ሞተር ሳይክሎች ወደ ሀገር ውስጥ እንዳይገቡ ተወሰነ። ይህንን ያሳወቁት የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ ናቸው። በተለምዶ ባጃጅ የሚባሉት ባለ 3 እግር ተሽከርካሪዎችና ባለ 2 እግር ሞተር ብስክሌቶች ወደ ሀገር ውስጥ ማስገባት እንደማይቻል ገልጸዋል። በታዳሽ ኃይል ላይ ያለንን እምቅ አቅም ተጠቅመን ከውጪ የሚገባ ነዳጅ ላይ ጥገኛ መሆን የለብንም ብለዋል። አንጋፋው የሮሃ ባንድ ሙዚቀኛ በቤቱ ሞቶ ተገኘ። የሮሃ ባንድ ሳክስፎኒስት የነበረው አርቲስት ስሞን ሊባኖስ ወይም በቅጽል ስሙ ዮናስ ደገፋ ህንድ ኤምባሲ አካባቢ በሚገኘው መኖሪያ ቤት ህይወቱ አልፎ ተገኝቷል። ለምርመራ የአዲስ አበባ ፖሊስ አስክሬኑ የተወሰደ ቢሆንም የሚያሳዝነው ግን እስካሁን ቤተሰቦቹን ማግኘት አልተቻለም ተብሏል። አሳሽ ሚዲያ ለወዳጅ ዘመዶቹ እንዲሁም ለሙያ አድናቂዎቹ መጽናናትን ይመኛል። ኢትዮጵያ በአህዮች ብዛት ዓለምን እየመራች ስለመሆኑ ተነገረ። በዓለም ላይ 50 ሚሊዮን አህዮች እንዳሉ የ2025 ሪፖርት አመላክቷል። ከዚህም ውስጥ በኢትዮጵያ 10 ሚሊዮን አህዮች እንደሚገኙ ተገልጿል። ካለፈው ዓመት ጋር ሲነጻጸር ብዛቱ ጨምሯል። በዓለማችን ትንሽ አህዮች ያሉባት ሀገር ሱሪናሜ ስትሆን 7 አህዮች ብቻ ይገኛሉ። በአሜሪካ 52,000 አህዮች ይገኛሉ። ኢትዮጵያ፣ ሰሜን ሱዳን፣ ፓኪስታን እና ቻድ በአህያ ብዛት ከ1 እስከ 4ኛ ተቀምጠዋል። ወደ እስያ መረጃችን ስናልፍ ክብደታቸው ከ50 ኪሎ በታች የሆኑ ዜጎች ከቤታቸው እንዳይወጡ ስትል ቻይና ለህዝቦቿ ትዕዛዝ ሰጠች። በዚህም ብዙ ሚሊዮን ቀጫጭን ቻይናውያን ቤት ውስጥ እንደተቀመጡ እየተነገረ ሲሆን ምክንያቱ ደግሞ በሰሜናዊው ክፍል የተነሳው ዝናብ ከባድ ንፋስ ይዞ ስለመጣ ነው። ንፋሱም ክብደታቸው ከ50 ኪሎ በታች የሆኑ ሰዎችን በቀላሉ ይዞ ስለሚሄድ ቻይና እባካችሁ ክብደታችሁ ከ50 ኪሎ በታች የሆናችሁ ከቤት እንዳትወጡ ብላለች። የያዝናቸው ዜናዎች ይመስላሉ። መልካም ምሽት።